መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆነ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድነኝ? ሰው። እኔ ምንድነኝ? ክርስቲያን። አሁን ምን እያደረኩ ነው? እንደዚህ። ትናንትና ምን እያደረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም የምወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ ግን ስለማናስብም ጭምር ነው። ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን እንቅልፋችን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። እስኪ አንድ ቀን ዛሬ ቤታችሁ ቁጭ ብላችሁ እስኪ መብራታችሁን አጥፍታችሁ ቁጭ ብላችሁ ከራሳችሁ ጋር ነው ምንድነው ከእግዚአብሔር እያራቀኝ ያለ እኔ በየቀኑ እያደረኩት ያለው መጥፎ ነገር ምንድነው? መተው እንዳለብኝ እያወቅሁ ግን የማደርገው ነገር ምንድነው? ለዩት። ይሳቃችሁ ያን የምንቸገርበትን ነገር እንለየው። ቁጭ ብለን ስለ ጉዳዩ እናስብ። መቼ ነው እንደዚህ አይነት ሰው የሆንኩት? መቼ ነው የጀመርከው ያንን ኃጢአት? ማን ያስለመደ? እንዴት ነው የገባው? ቁጭ ብለን ሪያሊቲውን ፌስ እናድርግ። እውነት አንድ ቀን ስልካችን ወደ ጎን ወርረን ከራሳችን ጋር እናወራ። ከእግዚአብሔር እያራቀኝ ያለ አንድ ነገር እግዚአብሔር እንድተውለት የሚፈልገው ያ ነገር ምንድነው ብለን እናስብ። ይመጣልናል አይደል? ሰው ሊሆን ይችላል። ጊዜ የለኝም ምናምን ልንል እንችላለን። ትምህርት ይሳቃችሁ ሊሆን ይችላል። የምታጠናው ጥናት መጽሐፍ ቅዱስ እንዳታነብና ጸሎት እንዳታደርግ ወደ ቤተክርስቲያን እንዳትሄድ የሚያደርግ ከሆነ ይሳቅ ነው መተውን ያለብህ። ምክንያቱም እግዚአብሔር እንኳን ከትምህርት ከአባትና ከእናትም ስለሚበልጥ ተናግሯል ክርስቶስ በወንጌል። ማንም ከኔ አብልጦ እናትና አባቱን ቢወድ እህት ወንድሙን ቢያስበልጥ የተረገመ። ከእናት ከአባት በላይ የሚወደድ እግዚአብሔር አይታችኋል። ቅድም ነግራችኋለሁ አብርሃም ምን ያህል እግዚአብሔር እንደሚወደው አይደል? ሚተውለት አምላክ። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርዎ ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው።
ስጋውን ሁሉ ትቷል። ነውርን ሁሉ ትተው ለእግዚአብሔር አለው። ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት ነው። እኔም እናንተም አንዲት ምን ወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩ፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ መወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት፣ ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ የሁሉ ፀሐይወት ሰጠኝ የሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እንኳን አሳልፈን አናውቅ። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። በራሴ ተስፋ ቆርጫለሁ፣ በእናት አባቴ ተስፋ ቆርጫለሁ፣ በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም የሚያሳዝነው በአንተም ተስፋ ቆርጫለሁ። ግን እጠይቅሃለሁ መሽቷልና ከማጋደር ከኔ ጋር ከኛ ጋር አይደል? አንተ ሞኝ እግዚአብሔር ሰላም አውሎ ስላሳደረ እየበደልከው ስላልቀሰፈ እግዚአብሔርን ሞኝ ልትለው ተወዳለህ? እንዲህ አለ። ስለታገስ ትዕግስትን ጅልነት ታደርጋለህ። ወባይቱ በአምጣነ ኢትንየስት ዘግ መቅሰፍተ ለርስከ። ነገር ግን ንስሐ እንዳለ መግባት ለራስህ ፍዳን ታከማቻለህ። ይሄ ይገባችኋል? ይሄን ታውቁታላችሁ? ይመናል ጻድቃን ቅዱሳን የተጋደሉት ለዚህ ስም ነው። የሞቱት ለዚህ ስም ነው። የተንከራተቱት ለዚህ ስም ነው። ዋጋ የከፈሉት ለዚህ ስም ነው። ምክንያቱም ይሄን ስም ማንም ይሄ ዓለም ከሚያውቀው በላይ ይረዱታል፣ ያውቁታል። የሙሽራቸው ስም ነው። የአባታቸው ስም ነው። መስቀል ላይ በደም የቀላ ስም ነው። የደቀቀበት ስም ነው። መስቀል ተሸክሞ የተደፋበት ስም ነው። ይሄ ስም ለእኛ መድኃኒት ነው፣ ለእኛ ሕይወት ነው። ለእሱ ግን የሞተበት ስም ነው። የቆሰለበት ስም ነው። የተወጋበት ስም ነው። የታረደበት ስም ነው። የተጎተተበት በገመድ የሊቃነ ካህናቱ መጫወቻ የሆነበት ስም ነው። ይሄን ስም ቤተክርስቲያን እንዴት አታውቀው? ሙሽራዋን እንዴት በፍቅር እንደምትጠራው አታውቁም? ይህች ቤተክርስቲያን ሙሽራይቱ ቤተክርስቲያን ዕለት ዕለት በቅዳሴ እንዴት አድርጋ እንደምታሞናሙነው አታውቁም? አባቶቻችን ይህንን አሁን እምላችሁን ምስጋና እንዴት ወገባቸውን ታጥቀው እንደሚያመሰግኑበት አታውቁም? እንደሚመንኑበት አታውቁም ወይ? ለዚህ ስም እንጀራ እንደሚተው ውሃ እንደሚተው ለዚህ ስም ብቻቸውን እንደሚሆኑ እያለቀሱ እንደሚኖሩ ይሄን አታውቁም ወይ? ለምንድን ነው የምትደነግጡት? ኢየሱስ አይሰበክም በኦርቶዶክስ ቤተክርስቲያን ሲባል ብዙ እኮ የምትደነግጡ ሰዎች አላችሁ። እንዲያውም አንዳንዶቻችሁም አብራችሁ ሁሉ ታማላችሁ ቤተክርስቲያን። አዎ ልክ ነው ክርስቶስ አይሰበክም የምትሉ ሰዎች አላችሁ። አዎ ልክ ነው እዚያ ቤት ወንጌል የለም የሚል ሰው አለ ከዚህ ወጥቶ። በጣም ደግሞ አብዛኛው ቤተክርስቲያኗን የሚተቻት ከዚህ የወጣ ሰው ነው። ክርስቶስን እንደማታውቅ አድርጎ የሚገልጣት። ወዳጄ እንዴት አድርጋ ቅዳሴውን እንዴት እንደ ፊልም እንዴት እንደ ስዕል አድርጋ በአይምሮአችን እንደምትስለው ይሄን አስተውላችሁ ታውቃላችሁ? ስታስቀድሱ ከመጸነሱ ጀምሮ እስከ እርገቱ ድረስ ያለውን እንዴት አድርጋ እንደምትተርከው ይሄን ታስተውሉታላችሁ? የለም ዓለም ላይ የለም የጌታ ሥጋና ደም የሚቀርብበት ከዚህ ቤተክርስቲያን ውጭ ሌላ ዓለም ላይ የለም። እንዴት እንደሚከበር እናንተ ራሱ ማትቆርቡት ስለምትፈሩ አይደለ? ስለምታከብሩት አይደለ? አትቁረቡ አይደለም። በጣም መፍራታችሁን እያደነኩላችሁ እንዳይመስላችሁ፣ ግን ደግሞ በጣም ስለምታከብሩት ቤተክርስቲያን አክብራ ስለነገረቻችሁ የጌታን ሥጋና ደም ብዙዎቻችሁ ለመቁረብ ትፈራላችሁ። ለምን?
ክርስቶስን የምታከብር ይቺ ቤተክርስቲያን ብቻ ናት። በልኩ የምታከብር በሚገባት የምታከብር የምትገልጠው የማይቀማ ዕድል የማይቀማ ሀብት እያለች ታመሰግናለች። ልብስ ዘይት አንመ ወክዳን ዘይት ፈትለ። ለእኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው፣ እመቤታችን የሚወድ ሰው በጣም በምድር ላይ ውብ ሰው ነው። ሰው የልብ እጅ አለው፣ የልብ አፍንጫ አለው። በልቡች እመቤታችን ጌጥ አድርጎ የያዘ ሰው፣ በልቡ አፍንጫ መዓዛዋ የሚሸተው ሰው፣ ፍቅርሽ እንደ ንጹሕ ዕጣን ሸተተኝ፣ ልቤ ደግሞ በፍቅርሽ ወይን ሰከረ ይላል። በምን ያህል መጠን እንደሚወዷት ስም የኔ ቃሉ ብቻ ነው የሚሰማኝ እና በአባ ጊዮርጊስ መጠን ነው ነገሩ አይገባንም። ይሄ ሁሉ ነገር የመጣው ማን ነው? እንግዲህ ማርያም አምላክን ብትወልድ የምድር ጌጥ የመነኮሳት ጌጣቸው እመቤታችን ናት። የምድር ጌጥ በሉ እንጂ አው የፍታታችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የተክሊላችን ጌጥ ሰላም ለኪ ብለን የምንጀምርባት፣ የማይሌታችን ጌጥ የቅዳሴያችን ጌጥ አንቲ ውእቱ መሶበ ወርቅ እንተ ምናቡ ብለን የምንጀምርባት፣ የክህነታችን ጌጥ የጵጵስናችን ጌጥ የዲቁናችን ጌጥ የቁርባናችን ጌጥ የጸሎታችን ጌጥ የሕይወታችን ጌጥ እመቤታችን ነው። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀህ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ፣ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይህንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብፅ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያረግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። ምን ውስጥ ገባለሁ ባላችሁ ጊዜ ደርሶ ያወጣችሁ አምላካችሁ አልደነቃችሁ? በመከራ ውስጥ የሚታወቅ እግዚአብሔር እንዴት ይደንቃል! በመከራዎች ውስጥ እወቁት። ግድ የላችሁ ከክርስቶስ ጋር ከሆነ የብሱን ከመሄድ ይልቅ በባህሩ በታንኳው በማይበሉና በንፋሳት ውስጥ መሄዱ በጣም ይጠቅማል። በእርግጠኝነት ስለሚጠቅም ነው የወሰዳቸው ወገኖቼ። ምክንያቱም በዚህ ውስጥ የሚያውቁት ዕውቀት አለ፣ በዚህ ውስጥ የሚረዱት እውነት አለ፣ በዚህ ውስጥ የሚገባቸው ጸጋ አለ። አትጥሉት መነዋወጽ። በእርግጠኝነት የቤተ ክርስቲያናችንንም እንደዚህ መነዋወጽ እንኳን አትጥሉት ወገኖች። እጅግ የምናውቀው እግዚአብሔር አለ፣ እጅግ የምንረዳው እግዚአብሔር አለ። ምክንያቱም መርከቢቷን የሚቀዝፈው ብፁዕ አቡነ ገሌ ሳይሆኑ ያ የተወደደ ክርስቶስ። አታውቁም? አንዳንዶች አልሞት ላይ የተጋዳ የሚባሉ ሰዎች የሉ ደርሰው እኮ ፋይናል ነገ ሆኖ ምንም ያላነበቡ ሰው በቃ አንድ ገጽ ናምብብ ነው ይችላል። አረ ተስፋ የለም ሰው አይ ነው የሚል ሰው በእግዚአብሔር ተስፋ የሚያቆርጡ ሰዎች አሉ። ዜሮ እኮ ነው ነገሩ አክትሟል እኮ ግን ያምኑታል። እግዚአብሔር በዜሮ ያምኑታል። እንደዚህ አይነት ሰዎች በጣም የሚገርማቸው ይሳካላቸዋል። እግዚአብሔርን ያመነ ስለማያፍር ነው። ነገሮች ጭልም ሲልባቸው አይ እግዚአብሔር የሆነ ነገር አለው ወይ አይታይም እኮ ሎጂካሊ ስታዩት ለሰዎች ማብራራት የማትችሉት በጣም ብዙ ነገር አለ። ግን እግዚአብሔርን ማመን ያስፈልጋል። የትላንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም ማንላቸው አንብስም? አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው፣ ደና ሰው አትመስልም ቆመ ስታስቀድስ የምንላቸው፣ ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን፣ አንደበታችን፣ ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ዕቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው እኛ?
ሌላውን ይቅር ላንልበት የምንችል ምን በቂ ምክንያት አግኝተን? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደልን ከምንለው በላይ እግዚአብሔርን አላሳዘን ነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምሕረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉን ያሉ ይቅር በሉ። ይቅር ብለን ነው እኛ ታዲያ እዚህ የተሰበሰብነው? ይቅርታ አድርገን ነው ልባችን ንጹህ ሆኖ ነው የመጣ ነው? ተው ክርስቲያኖች፣ ቤተ ክርስቲያን ደጇን ከፍታ እግዚአብሔር እጆቹን ዘርግቶ ተቀበለን ማለት ቢያንስ ለመስተካከል እድል እንደሰጠን አምነን የምንመጣው እንጂ ከነችግራችንና ልናስወግደው የምንችለውን ነገር በሙሉ ችግር የለም ብለን እንድንመጣ አይደለም። ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች፣ እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተ ክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለማለት ነው ወይስ የኛም ቢተኝነት ነው? የኛም ቢተኝነት እኮ ነው። ሁሉንም አስቧቸው። ክፉ አረጉብን የምትሏቸውን ሰዎች ሁሉንም ምን ክፉ ያደረጉብን ነገር አሉ? ሁሉንም አስቡት። እኒህን እግዚአብሔር ይቅር እንዲላቸው የሚያስፈልገው መጠጋት ብቻ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው? እንደኛ ነው? እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ። ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል። ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም፣ ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽ? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ለንስሐ? ዛሬ እንሙት ነገ እናውቃለን? አናውቅ። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ልትሆን ትችላለች። እኛ ችግሩ ምን ሞት አይመስልም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ይገርመኛል እኮ ልባችን አይሞትም። ቀብር ላይ ቆመን እናቅዳለን። አሬ ይሄ ሰውዬ እየሞተ ነው እኔ ነገ ሞታለሁ አትልም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን አንኖርም። የምን 1000 ዓመት ነው? ማቱሳላ ነህ እንዴ አንተ 1000 ዓመት አይኖርም የምትለው? 100 ዓመትም አንኖርም። እችም እድሜ ሆና ግን ለንስሐ ቀጠሮ እንሰጣለን። ያንን በጣም ምንጠላውን ኃጢአት ማታ አድርገን ጠዋት ለጸሎት መቆም በጣም ከባድ ያቃጭላል። አታፍርም ይላል። አታፍርም ምንም እንዳላረገ ሰው ጭራሽ ጸሎት መጽሐፍ ይዘህ እግዚአብሔር ፊት ዓይንህን በጨው አጥበህ ይላል። ይከብዳል። እግዚአብሔር ይወልከው ከመነሳትህ እንጂ ከውድቀትህ ምንም የለም። ልጄ ተነሳልኝ፣ ልጄ ጸሎት ሊያደርግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርግ አንተ አይደብርህም የሚል እግዚአብሔር የለም። እንደዚህ አይነት አባት አይደለም እግዚአብሔር። ባደረከው ትላንት ባደረከው ኃጢአት የሚያሸማቅቅህ አባት የለም። እንደዚህ አይነት እግዚአብሔር አይደለም ያለን። እኛ
አንድ ሕፃን ልጅ መራመድ የማይችል ሕፃን ልጅ አባ ገብረ ኪዳን ሲያስተምሩ አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ ተነስቶ አንስቶ ቢደፋ እናትየው መራመዱን ነው የሚያስደንቃት፣ ስኳር መንፋቱን የሚያናዳት። ለአንተ ለጸሎት መቆምህ ነው እግዚአብሔር የሚያስደስተው። ትላንት ያደረግከው ኃጢአት አለ፣ ለሱ ተስፋ ነው። አንድ ቃል ልንገራችሁ፣ ያንን በሕይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም። እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው ነው።